ፋሚሊ እንዴት ናችሁ? ካኔ ጋር ሁሉ ሰላም ነው። ዛሬ እንግዲህ በቀጣይ ቪዲዮ ተገናኝተናል። እስኪ ዛሬ ደግሞ እንግዲህ ከቦሌ ወደ ስቴዲየም የሚያስከረው መንገድ አሳያችኋለሁ። ዛሬ ደግሞ እስኪ ማታ በምሽት ማሳያችሁ እሱንም እስኪ አብረን ምን ይሆናል። እስኪ ወደ ቪዲዮ አይተን እንመለሳለን። ፋሚሊ እንግዲህ ቦሌ ነው፣ ቦሌ ስቴዲየም ጋር ማለት ነው። ቦሌ ሪፖርት ማስከየው መንገድ ነው። እንግዲህ አሁን የምንገኘው እንግዲህ ቦሌ ነው። እዚህ ጋር ሰርክል ጋር ነው። ወደ ስቴዲየም ነው የምንሄደው። እስኪ እሱንም እንግዲህ እናሳያችኋለን። እንግዲህ ቦሌ በምሽት እንዴት ናት የምትለው ቦታ እስኪ ጽድት ያለ ቦታ ናት። እሱንም አብረን ምን ይሆናል። እስኪ ወደ ቪዲዮ እናያለን። ተከታተሉ። ፋሚሊ ያው የር ነው እንግዲህ በጣም ጽድት ያለ ቦታ ነው ያለንበት ቦታ። በጣም የሚያምር ቦታ ነው። እሱንም እንግዲህ ያየን ነው የር ያለ ነው። እስኪ እንግዲህ ያው ቦሌ ህዝብ ነገር እስኪ እንየው። እንግዲህ በጣም የሚገርም ቦታ ነው። ታጠፍ ነው ያው ሪፖርት ነው አልፈን እንግዲህ ወደዛኛው ወደ ትን የሚያስከራው ነው። ይሄ ስካይ ትልቁ ነው። አዘው ፋሚሊ እንግዲህ ስካይላይት ሆቴል ነው የምታዩት። በጣም ጽድት ያለ ነው። ወደፊት ያለው የስካይላይት ነው ዋናው እንግዲህ ሆቴላችን ነው። ኦኬ ስቴዲየም የራሱ ነው እንትን ነው። ስካይላይት ነው ማስታወቂያቸው ነው። ኦኬ ቦሌ ጋር የሚገኘው እንግዲህ ነው ትልቋ። በጣም የሚገርም ቲቪ ነው። አየው ጽድት ያለ ቦታ ነው። ፋሚሊ እንግዲህ በጣም የሚገርም ቦታ ነው የራሱ። ወደ ሪፖርት ቦታ ቦሌ ጋር እንግዲህ የሚገኘው በጣም ዋናው እንግዲህ ስካይላይት ትልቁ ሆቴል ላይ ያሳያችሁ ነው። አሁንም ወደፊት ምን ታያችሁ ነው። እስኪ ያው ጨለማ ቢሆንም በማታ ነው ቪዲዮአችን እያሳየናችሁ ያለ ነው። ዛሬ እንግዲህ ያው የማታ ጉዟችን በመኪና ነው። እሱንም እንግዲህ የዞርን ነው የምናሳያችሁ። ተከታተሉ ፋሚሊ። ሰሞኑን ያው አልተመቸኝ ነበርና ለምን ቪዲዮ አሰራ የምትሉኝ ያው ትንሽ ያለበት ቦታ አልተመቸኝም፣ አልሰራሁላችሁም። ዛሬ እስኪ እንግዲህ የማታ ጉዞ ላሳያችሁ ብዬ ነው እንሄዳለን። እንግዲህ ፋሚሊ በጣም እንግዲህ ያው የሚገርም ነው። ሰሞኑን የለውም ነበርና ስራ ነበርኩና ዛሬ ነው የመጣሁት። እሱም እንግዲህ አሳያችኋለሁ። ብዙዎች ኮሜንት ጽፉልኝ ነበርና ያው የምናሳያችሁ ነው። እሱንም እናያለን። እንግዲህ እስኪ እንሂድ። ፈለው ይሄ መኪና ገማቺስ ጽድት ገና ሲቪል ነው ደግሞ አየው። ያያችሁትን አሳያችሁ መኪና ባላፍት እዚህ ሄዳለ። እኛ እዚህ ጋር አይ ቲንክ እንገዛዋለን ግን ያው ከጊዜ በኋላ ከእናንተ ጋር እና ፋሚሊ ዛሬ እየርና አሁን ወደፊት ማነው የምናገኘው? ወሎ ሰፈር እንግዲህ ወሎ ሰፈር ነው። እስኪ እንሄዳለን። ወሎ ሰፈር የሚባለው ቦታ የደረስን ነው። እስኪ ጽድት ያለ ቦታ ነው። ቦታ ያምራል። በስመ አብ እንደ 4 ኪሎ ነው ያለው። ጉዟችን ይቀጥላል ፋሚሊ። ያዘው አረ ክራውድ ነው ነበር። ክራውድ ነው ማለት እንደናው ደስ የሚለው ነገር ግማሹ በመኪና ቢሄድም ግማሹ በእግሩ የሚሄድ ነው። በጣም ጽድት የሚገርም ቦታ እኮ አዲስ አበባ ናት። አሁን እንግዲህ ካያችሁ አንፃር አዲስ አበባ በጣም የምታምር ናት ፋሚሊ። በጣም ደስ ትላለች። አሁን ላይ በጣም ጥሩ ቦታ ነው። ምንም ሀገር ውስጥ መውጣት አይጠበቅም። ሀገር ውጭ የማይጠበቅብንም ሀገር ውስጣችን ላይ ጽድት ብለን መኖር እንችላለን። በጣም አምሮባታል። እስኪ ይዋት በጣም ጽድት ያለ ቦታ ናት እኮ እንግዲህ አዲስ አበባ ማለት እንግዲህ በጣም እንደፊት ሳይሆን እንዳሁኑ ላይ ስናያት በጣም ኮሪደር የሚባል ቦታ በጣም ጽድት አድርጓታል። እሷም ህንጻዋ ራሱ በጣም የሚገርም ቦታ ነው። የሚገርም መብራት ያላት ራሱ ላይቷውላ ያዘ ወደ ታይ ገባን። ዋናው አዩ እንግዲህ ፋሚሊ ያዘው ፋሚሊ ያው እንግዲህ ያስኪ ጽድት ያለ ናት። በውስጥ ነው የምንሄደው እንግዲህ በላይ መኪና የለኛ በውስጥ ነው የምንሄደው። አዲስ አበባ ላይ እንግዲህ ከውጭ ምንም አይነት የምትነጠል ቦታ የላትም። በጣም የምታምር ቦታ ናት። ጽድት ያለ ቦታ ናት ፋሚሊ። እስኪ የር ነው ዛሬ ማሳያችሁ እንግዲህ
መብራቱ ግን አለ። እና ፋሚሊ ዛሬ እስኪ ያው እየሄድን ያለነው እንግዲህ በጉዟችን ነው። እንግዲህ እስኪ ማሳያችሁ እንግዲህ ከቦሌ ወደ መስቀል አደባባይ ነው እየሄድን ያለነው። እሱ ነው ጉዟችን የምናሳያችሁ እና በጣም ጽድት ያለ ቦታ ነው። ይዛም ለእናንተ እያሳየናችሁ ነው። እንግዲህ መንገዷ እንዴት ታምራለች የሚለውን ነው ለእናንተ ማሳያችሁ እና መንገዷ በጣም ጽድት ትላለች፣ ታምራለች። በተለይ በማታ በጣም ደስ ትላለች። አይ ቲንክ እኔ አላቅም ብቻ ግን እንደ ዱባይ ነው መሰለችኝ። ልክ ላስገባ ግባ እዚህ ጋር ፈረስ ስማ